በዛሬ ቪዲዮ የላይን አኒሜሽን ነው የምናሳያችሁ። እዚህ ጋር ፕላስ ምልክቷን ነክታችሁ ቪክተር ድሮይንግን ትነካላችሁ። ከዛ በኋላ ወደ ጥግ ወስዳችሁ አንድ መስመር ታረቃላችሁ። ከዛ በኋላ ወደ መጨረሻ ላይ ደግሞ ጋሚ አንድ ነጥብ። ከዛ በኋላ እዚህ ጋር እንደምታዩት በጥግ በኩል ወደ መሃል ወስዳችሁ ክቧን ድጋሚ አንድ መስመር ታረቃላችሁ። ከዛ በኋላ እላይ ጋር የሆነች ቁልፍ ነገር አለች። እሷን ተነኳትና አንዱ አራት ማዕዘኑን እነኛውን ትነኩና ወደ ታች ታርጉታላችሁ ማለት እንደዚህ ወደ ታች ታርጉታላችሁ። ከዛ በኋላ ከፈለጋችሁ እነዚህ መስመር ማስተካከል ትችላላችሁ። እንደዚህ የፈለጋችሁትን ያክል። ከዛ በኋላ አንዴ ትነኩና ላየሩን ከለር ውስጥ በመግባት ከለሩን ታጥፉታላችሁ። ከዛ ትወጡና ስትሮክ አድ ታደርጉለታላችሁ ማለት የፈለጋችሁትን ስትሮክ። ከዛ በኋላ እዚህ ጋር ስታርትና ኢንድ የሚላል ስታርት የሚለው መጀመሪያ ላይ ሲጀመር መጀመሪያው ላይ ምን አይነት ቅርጽ እንዲኖር ነው። ኢንድ ደግሞ መጨረሻ ላይ ማለት አሁን ለምሳሌ ኢንድ ላይ ችላ አድርጋት። ከዛ በኋላ አንዴ ሼፕን ትነኩና ኢፌክት ውስጥ በመግባት ድሮዊንግ ፕሮግረስ ብላችሁ ትሰርሳላችሁ። ይኸው ከላይ እንደምታዩት። ከዛ በኋላ ስታንዳርድ ሴቲንግ ትነኩና ኢንድ ላይ አንድ ኪፍሬም፣ ወደ ታች ደግሞ ትንሽ ተጋብላችሁ አንድ ኪፍሬም። ከዛ የመጀመሪያው ኪፍሬም ላይ እቺ ቁጥሩ አለች እሷን ትነኳትና ሙሉዋን ተጠፏትና ዜሮ ታደርጉታላችሁ ማለት። ከዛ በኋላ እንደዚህ ይመጣል ማለት። ከዛ በኋላ ከርብ ውስጥ በመግባት የፈለጋችሁትን ከርብ ታደርጉላታላችሁ። እኔ ይሄን ላድርግ። ከዛ በኋላ ቅድም ያልኳችሁ ኢንድና ምናምን ያልኳችሁ እንደዚህ ነው። አሁን ኢንድ ላይ እቺን አረኳታ። አሁን እንደምትት ቪዲዮ ላይ መቀየር ይችላሉ ማለት። ስታርት ደግሞ ማለት በዛ በኩል ያለው ስታርት ያለው በዚህ በጫፍ በኩል ያለው ማለት። ስለዚህ እንደዚህ ይሆናል ማለት። በተመሳሳይ ደግሞ ፕላስ ምልክቷን ነክታችሁ ፍሪ ሃንድ ድሮይንግ ይላል። እሷን ትነኩና በፈለጋችሁት ቀለም እንደዚህ ትሰራላችሁ ማለት የፈለጋችሁትን ቀለም። ከዛ በኋላ እንደዚህ ትንሽ ታስተካክሉትና ኢፌክት ውስጥ በመግባት አድ ኢፌክት ብላችሁ የቅድሙን ኢፌክት ታስገባላችሁ፣ ድሮይንግ ፕሮግረስ የሚለውን። ከዛ በኋላ እንደ ቅድሙ ማድረግ ነው። ኢንድ ላይ አንድ ኪፍሬም ጠጋ ብላችሁ አንድ ኪፍሬም ማለት ነው። ከዛ በኋላ የመጨረሻው ላይ ዜሮ ታርጉታላችሁ ማለት። ከዛ በኋላ የፈለጋችሁትን ጨምሩና ግራፍ ይሄው እንደዚህ ይመጣል ማለት እንደምትዩት። ላይክ ምናምን እንዳይረሳ፣ ሰብስክራይብ ምናምን አድርጉ። ቴሌግራም ቻናሌን ደግሞ ሰብስክራይብ